እስማኤል የሚኖረው ጨርቆስ ነው ሀብቴ ደግሞ ባህር ዳር አዎ የሀብቴን ገና ላረጋግጥንም ያው እዛ ሆቴል ከፍቷል ስለተባለ በዚሁ ዘርፍ የወጡ ንግድ ፍቃዶችን በማሰስ እሱን ለማግኘት አንድ ባልደረባችን ዛሬ ተንቀሳቅሷል ወደዛ በጣም ጥሩ አንተ ግን ልክ እንደተባለልህ አይነት ሰው ነው የሥራ ሰው የእስማኤልን ነገር ለኔ ተው ፈረስ ያደርሳል እንጂ አይዋጋም ይባላል ባህር ዳር ያለው ላይ ግን ትኩረት አድርግ እሺ አያሳስብም እስማኤል ለምን እንደተፈለገ ጠርጥሮ ይሆን እንዴ ማለት ሰርፕራይዝ እንዳይበላሽብኝ አረ በጭራሽ ያው እኛ የራሳችን ምክንያት ስለነገርነው ምንም አይጠረጥርም በጣም ጥሩ የሀብቴን አፍት ነው ግን እስማኤል የሆነ ሰው ስም አንስቶ ነበር የማን ኮሎኔል ምትኩ በላይ ያኔ ከነሱ ጋር አስተዳደር የነበረ ሰው ነው አውቃለሁ አይ አያስፈልገኝም እሱን አልፈልገውም አይ ያው ለአመራርነት ነው እንፈልጋቸው ስላልከኝ ነው አይ አያስፈልገኝም ያን ያህል በስራው ጠንካራ አይነት ሰው አይደለም አያስፈልገኝም ከፈለኩት ደግሞ አሳውቃለሁ ችግር የለውም በቃ ከጨረስን ልሂዳ አረ ቆይ አንተ ዘውዬ ላልተጠበቀ ወጪ ተዳርገሃል አይ ሁሉንም ነገር እኮ ወጪው ላይ ደምሬ ነው ያኔ የተናገርኩት እንዳታስቀይመኝ አንተ የተባልከውን ሁሉ የምትሰራ ታማኝ ሰው ነው ያዝጋል አይ አያስፈልግም ይበዛላ ግድ የለህም ያዘው አመሰግናለሁ ምስጋና አያስፈልግም እሺ ሰላም ሜስ ይሄ ያምራላ እሺኛውስ አንተ ምን አልሽ እየሰማኝ አይደለ ምኑ ይሄኛው አምርም ያምና ቤሎ ያምና ትንሽ ግን ደረቴ እንትን አለው ትንሽ ከፍ ቢል አሪፍ ነው ደረትሽ የሚያጋልጠው ከፍ ቢል አሪፍ ነው ማር ዛሬ ሙሉ ያለሽ መሰለኝ ምን ነው ለዘጋው ነው እንዴ ሲሰጠኛል ብዬ ገምታለሁ ያለው ወረደበታ የመኪናሽን ቁልፍ ቁጭ አድርጊያው ምንድነው መኪና ዝም ብሎ ይሰጣል ቁጭ አድርጊው ምንም ወሬ እንዳታበዛ
30 ሺህ ብር ስታመጣ መኪና ይመለስልሃል። ያማል እንዴ አንተ? ለ30 ሺህ ብር ላይ የሚያል መኪና ልትወስድ ነው? ጨርሻለሁ። ወሬ አያስፈልግም። መልስለት። ለምን? ስንት ብር አለበት? 30 ሺህ። ዲያለቃ እንዴት መጣ? ስለፈለኩ። አሁን አንድ ስራ ይሰጣል። በጥንቃቄ ትፈጽማለህ። ስህተት አልፈቅድም። ኧረ አለቃ ምንም ችግር የለውም። ለአንተ ምንስ ቢሆን ምንም አደርጋለሁ። ግን ደግሞ እንዳትረሳው፣ ስህተት አልፈቅድም። የምወስደውን እርምጃ ካበላሸብኝ አንተን አድርገኝ። እንዴ ምንድነው እንዴ? ምንስ ቢሆን እኔ ካልኩ አታደርግ? አረ አደርገዋለሁ። ያለ አንተ ማን አለ? ደግሞ ክፍያ አለ፣ ያውም ጠቀም ያለ። አሁን የከፈልኩልን እንደ ቅድሚያ ክፍያ ነው። ግን እዚህ ቁማር ሁለተኛ ግን እንዳይረግጥ። አረ በፍጹም ዛሬ እንኳን በስንት ጊዜ እኮ ነው የመጣሁት አለቃ። እንዳትረሳው፣ የልጆችን ማኖሪያ አትርፌልህ ህይወት ልሰጥህ። ድሮስ አንተው አይደል የገዛህልኝ? ያለ አንተ ማን አለ? በጣም ጠዋት ጨርቆስ አካባቢ ትሄዳለህ። በጠዋት ነው ብለው እኔ ግን ምንም አልገባኝም። ቆይ ምን እንደሚያስጨንቅህ? ሰውየው አልተመቸኝም። በቃ ይሄን ስራ ቶሎ ጨርሼ መገላገል ነው። አንተ ግን በጣም ብትገርም ሰው ነህ። ምን አስጨነቀክ? ሰውየው በሆነ ባልሆነ ገንዘብ ሰጠኝ ብለህ ነው የምትጨነቀው? ምናልባት እኮ ፈጣሪ ችግራችንን አይቶ ልኮልንስ ቢሆን እሺ። አረ ምንም ይሁን ምንም በቃ ኢዩኤል ቶሎ ከባህር ዳር ያገኘውን ኢንፎርሜሽን ይንገረኝ እንጂ ከዛ በኋላ ሰርቼ እገላገለዋለሁ። ኢዩኤል ጋር አልደወልክለትም? አልደወልኩም። እንዴ ደውልለት እንጂ። ራሱ ይደውላል። ለምን አልደውልለት? ደውልለት። አሉ። ሄሎ መሳይ። አዩ ምን ነው ጠፋ? እባክህ ትንሽ ደካክሞች ስለነበር ሻወር ወስጄ እደውላለሁ ብዬ እኮ ነው። እና ምን ደረስክ? አዎ በንግድ ፈቃዳቸው ቼክ ሳደርግ እንደተዘጋ አወቅኩ። ሆቴሉ የነበረበት አካባቢ ደግሞ ዞር ዞር ብዬ ስጠይቅ ከ2 ዓመት በፊት እንደለቀቀው ነገሩኝ። እና ምንም አላገኘህም? ማለት የት እንደሄደ ልታውቅ አልቻልክም? እሱን እንኳን ማግኘት አልቻልኩም። ግን ከ2 ዓመት በፊት አንድ ልጃቸው ወደ አዳማ ዩኒቨርሲቲ ተመድቦ እንደሄደ ሰምቻለሁ። እሺ የልጁ ስም ማን ነው? የልጁ ስም ማን ነበረ ስሙ? አዎ ሲሳይ። አዎ ሲሳይ ሀብቴ ሲሳይ። አዎ በአያታቸው ስም ነው ልጁን የሰየሙት። ያለ በእናትህ ብቃት። እሺ አሁን የሚገጥመኝ ሰው አለ? እኔ ልታብይ ሰ ናግባ አንቺ አንተን ለማግኘት ብዙ ከባድ አለ። አዳማ ውስጥ በጣም ብዙ ሰው ነው የሚያውቀው። ቆይ ሲሳይ አልከኝ ልበል? ታውቀኛለህ? ነው አይ አላውቅም። ለስራ ስለፈለክ። ለምን አይነት ስራ? አንተን አይደለም አባትህን ነው። ቆይ አባቴን ታውቀዋለህ? ቆይ አንተ ማን ነህ? ማን ንገረኝ እንጂ። መሳይ ይባላል። ከኮኮብ ሚዲያ እና ኮሚኒኬሽን ነው የመጣሁት። እና አባቴን ለምን ፈለግ? ያኔ በደርግ ጊዜ አባት ሰሩበት የነበረው የጥይት ፋብሪካ ስለሱ ዶክመንተሪ ልንሰራ አባትን እንደ አንድ ግብአት ልንጠቀማቸው። እሱ እዚህ ቅርብ አይደለም ያለው፣ ሩቅ አይደለም። ችግር የለውም፣ ያሉበት ድረስ ሄደን እናናግራቸዋለን። ያው እንደዚህ አይነት ታሪካዊ ጉዳዮችን ለትውልድ ቀርጾ ማስቀመጥ የኛ ግዴታ ማለት ደግሞም ክፍያ ለኔ ስላገናኘው በተከፍኛለች። ያ እውነት ግን አንተ የሀብቴ ሲሳይ ልጅ ነህ? አዎ ነኝ። የሻምበል ሀብቴ ሲሳይ ልጅ ነኝ። እንደውም ሲሳይ የተባልኩት ለኔ በተወለድኩበት ዓመት ውስጥ ትልቅ ሲሳይ ስላገኘው። ያው የአያቴ ስምም ሲሳይ ነው። የት ናቸው ጋር? እሱ ያለው ደሴ ነው።
ይኸውልህ ኮረም ሆቴል የሚባል ከፍቷል። ወይ ደግሞ ስልኩን ልስጥና አገኘው በዛ። ስልኩን ስጠኛ። ችግር የለው ያንተን ስጠኝና ቴክስት ላድርግልህ። በዛውም ብዙ ነገር እንጠቃቀማለን እኮ አይደል እንዴ? በዚህ ደውል። ያው ልኬልሃል። ቴንክ ዩ ገብቷል። ኧረ እኔ ነኝ ማመስገን ያለብኝ። በጥሩ ሰዓት ነው ያገኘው። ሄሎ አባዬ። አባዬ በቃ ታዋቂ ልትሆን ነው፣ እድሜ ለኔ በል። ይኸውልህ ድሮ የምትሰራበት መስሪያ ቤት ጋር በተያያዘ አንዳንድ ጥያቄዎች ሊጠይቁ ስልክን ሰጥቻቸዋለሁ። የዛ ወታደር ቤት እያለ ነው። አዎ አሁን ይደውሉልሃል አባዬ። ኮረም ሆቴል ላልከኝ ደሴ ውስጥ እስቲ እዚህ ላይ ጻፍልኝ ስልኩን። በነገራችን ላይ እስማኤልን ባንክ አድራሻ ሄጄ ላገኘው አልቻልኩም። እንዴት? በሩን ባንኳኳም እንደው መልስ የሚሰጥም ሰው የለም። እና ጎረቤቶቹን አልጠየቃችኋቸው? ለእኔ አይነት ሰው ይከብዳል። ያው እምቢ መባል ደስ አይለንም አይደለ? እሽታቸውን ሳላውቅ ምንም ማድረግ አልፈለኩም። ስልኩ እኮ አለኝ። ልደውልለት እንዴ? አዎ ደውልለት። የደወሉላቸውን ደንበኛ አሁን ማግኘት አይቻልም። ስዊች አይሰራም ስልኩ። ወይ በቃ እኔ ራሴ ሄጄ አረጋግጣለሁ ዛሬው ነው። በቃ እንደዛ አድርግ። ታዲያ ወዴት ነው? ቀሪ ክፍያን አትጠይቅም እንዴ? አይ ያው የእስማኤልን ጉዳይ ችግር አለ ጨርሰሃል እኮ አሁንማ። መልካም የትዳር ዘመን። አመሰግናለሁ። እኔም እግዚአብሔር ያክብርልኝ። ስራ ነው የሰራው። አመሰግናለሁ። እንግዲህ የፖሊስ ስራ ግዳጅ ላይ ከሆንኩ ሰርግሽ ላይ አልገኝም ማለት ነው። እሱ የሆነ ቀን ነው እሺ። እናንተ እህትና ወንድነት የሚያበቃው ደግሞ ለሰርግ ላይ ፈቅዱልን ነው እንዴ? እና ስራ ትቼ ሰርግ ላይ ሳጨበጭብ ልገኝ ነው? ይኸውልሽ እህቴ ስራ ነው፣ ወታደር ነው። የስራ ግዳጅ ካጋጠመው ሰርግ ነው ለቅሶ ነው ብሎ ነገር የለም። ስንቶ እባክህ አባዬ ካለበት ነው ጆሮን አንጠልጥሎ የሚያመጣክ። እንደውም አባዬ እስቲ ምን ትዝ አለኝ ትናንትና ስለ መሳይ ስጠይቀኝ ነበር። እውነት? ምን ብሎ ጠየቀክ? እንዴት ነው ጨዋ ነው ወይ ስነ ምግባሩ ሰናይ ነው ወይ ብሎ ጠየቀኝ። እና ምን አልከው? ኧረ አያሳስብሽ በደንብ አድርጌ ነው የነገርኩት። እጅግ በጣም ጨዋ፣ ትሁት፣ ስራውን አክባሪ፣ ለስራው ታማኝ፣ የቆሸሸና ያደፈ ነገር የማይወድ የማያደርግ፣ ዓለም ላይ ያሉ ስነ ምግባሮችን በአጠቃላይ የያዘ ድንቅ ልጅ ነው ብዬልሽ። የኔ ወንድም ባትወድ እኮ ይቆጨኝ ነበር። የእውነት ግን ለአንቺ ብዬ አይደለም ይሄንን ያደረኩት። መሳይ እኮ በጣም የሚገርም ባህሪ ያለው ሰው። ስንተው እባክህ። ቆይ ግን ጓደኞችህን ለሰርጉ ጠራቸው እንዴ? የኔ ጓደኞች ማለት እኮ አጠቃላይ ስራ ባልደረቦች ፖሊሶች ናቸው። እና አብረውኝ የሚሰሩትን ፖሊሶች እንዳለ ልጥራልሽ? መንግስት መሰለኝ ደግሰው አባዬ እኮ ነው። ይልክ የቅርብ ጓደኞችህን ብቻ መርጠት ጠራለህ። አለቀ። አይዞሽ ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ። ሰላም ወንድሜ። ሰላም። ጤና ይስጥልኝ። ሰላም። ይቅርታ እስማኤልን ፈልጌው ነበር፣ ስልኩም አልሰራ አለኝ። ኔትወርክ ይሆናል። ድሬዳዋ ለለቅሶ ሄዷል። ነው እንዴ? መቼ ይመለሳል? ብዙ አይቆይም። ማነህ ግን አንተ? አይ ለስራ ፈልገነው ነው። መች ዕለት ዶክመንተሪ ፊልም ልናሰራው ያላችሁ ወንድና ሴት አብረው ይመጡ ከነሱ ጋር ነህ? አዎ ከነሱ ጋር ነኝ። ታዲያ ምን ነው እኛንስ ረሳችሁን? አስተዋሽ እኮ ያስፈልገናል። ችግር የለውም እናስታውሳለን። ለማንኛውም እስከሰራልኝ እደውልለታለሁ።
እሺ ከደወለ እኔም እነግረዋለሁ። እሺ እሺ። ሄሎ ጌታው፣ ድሬዳዋ ነው? መቼ መልሳል? በጣም ጥሩ። ቀዳዳዎች ከተደፈኑ ምን ቀረ? ስራችን ሁሉ በስኬት ተወጥተናል። ለዚህ ደግሞ የእናንተ አስተዋጽኦ እጅግ ከፍተኛውን ቦታ ይዛል። በዚህ ትንሽ ስራ ይሄ ሁሉ ገንዘብ ከተገኘማ የምን ኬሚካል ኢንጂነሪንግ ምናምን ዝም ብዬ ከእናንተ የሚንተባጠበውን ስራ ላፍ ላፍ እያደረኩ ህይወቴን መቀጠል ነው። ሰውየው ግን ሰዎቹን አገኛቸው? የእስማኤልን አላውቅም፣ ግን የደሴዎቹን ሳያገኛቸው አይቀርም። ከነገርኩት ራሱ 3 ቀን ያ ሄሎ። አዎ መሳይ ነኝ። የስራ ጉዳይ? ኦኬ፣ ታዲያ ቢሮ ኑና እናውራ። ኦኬ፣ እሺ እሺ። እና መቼ ልምጣ? አሁን? አይ እንግዲህ አስቸኳይ ከሆነ ምን ይደረጋል? የት አካባቢ ነው አልከኝ ቤቱ? እሺ፣ እዛ አካባቢ ስለስ እደውላለሁ። እሺ። ወጪን አይቶ ነው መሰለኝ ይሰራል፣ ይጎርፋል። ምንድን ነው ስራ? አላወኩኝም፣ ግን ሰውየው ፓራላይዝ ናቸው፣ ከአልጋ ላይ መውረድ አይችሉም እና በጣም አስቸኳይ ነው የሚሉት። አብረን ሄዳ? አይ ነው መጀመሪያማ ራሴ ላውራቸው። ወጪ አለብኝ። ደርሻለሁ። 2 መንገድ አለ። የትኛው? በቀኝ በኩል አንድ ቤት ይታየኛል። የመጀመሪያው እዚህ ይሁን። መኪናው አያስገባም። መጣው በቃ። አይቼዋለሁ። እሺ አንተ አባቴን ገደልክ? አባቴን በገንዘብ አስለወጥከኝ? ዝም በል! አባቴን በገንዘብ አስለወጥከኝ አይደል? ዝም በል! ሲሳይ ለችኳ ነው። ተረጋጋ። ዝም በል! ተረጋጉ። ሲሳይ እንደዛ አይደለም እኮ። ተረጋጋ። ምንድነው? ጨርስ። ሲሳይ ቆይ ተረጋጋ። ሲሳይ አትሞቱ። ሲሳይ